ጤና ይስጥልን አድማጮች፣ እጅግ ሰበር የተባለ መረጃ ተሰምቷል። ከፍተኛ የደህንነት አዛዡ በድንገት ከስልጣን ተነስተው ወደ እስር መወሰዳቸው ታውቋል። የመከላከያ ሰራዊት ትግራይን በአራት አቅጣጫ በሜካናይዝድ ጦር መክበቡም ተሰምቷል። በአዳማ ከተማ እየተደረገ ባለው የብልጽግና ፓርቲ የስራ አስፈጻሚና የማዕከላዊ ኮሚቴ አመራሮች ስብሰባ እጅግ ከባድ የተባለ ውሳኔም ተላልፏል ተብሏል። ውሳኔው የብዙዎችን ሕይወት በቀጥታ እንደሚነካ ታውቋል። በዘገባችን ተይዟል። ይህ ኢትዮ አዲስ ሚዲያ ነው። ኢትዮ አዲስ ሚዲያን ሰብስክራይብ፣ በቪዲዮን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። በቀጥታ ወደ መረጃው እናልፋለን። በደቡብ አፍሪካ የተፈጠረው ነገር ብዙዎችን አስገርሟል። በደቡብ አፍሪካ ራሱን ለመከላከል ከባድ መሳሪያ የታጠቀው ኢትዮጵያዊ በበርካቶች ዘንድ መነጋገሪያ ሆኗል። በደቡብ አፍሪካ የተቀሰቀሰውን የመጤጠል ጥቃት ለመከላከል አንድ ኢትዮጵያዊ ነው የተባለ ግለሰብ ከባድ የጦር መሳሪያዎችንና ውሾችን ይዞ መታየቱ በማህበራዊ ሚዲያ ዘንድ ከፍተኛ ክርክር አስነስቷል። በርካታ ደቡብ አፍሪካውያን ድርጊቱን የሽብርተኝነት ተግባር በማለት ግለሰቡ በአስቸኳይ እንዲታሰርና ከሀገር እንዲባረር እየጠየቁ ይገኛሉ። በአንጻሩ ኢትዮጵያውያንን ጨምሮ ሌሎች አፍሪካውያን እህት ወንድሞቻችን ደግሞ ጀግና በማለትም በማህበራዊ ሚዲያ የግለሰቡን ፎቶ እያንሸራሸሩት ይገኛሉ። በአንጻሩ የሌሎች የአፍሪካ ሀገራት ዜጎች ግለሰቡ ንብረቱንና ሕይወቱን የመከላከል ሙሉ መብት እንዳለው በመጥቀስ ድርጊቱን በመደገፍ አጋርነታቸውን ገልጿል። በዚህ ሰዓት በደቡብ አፍሪካ በተቀሰቀሰው ሰሞንኛ ሁከት ምክንያት የሁለት ኢትዮጵያውያንን ጨምሮ የበርካታ ስደተኞች ሕይወት ማለፉና ንብረት መውደሙ ይታወቃል። አሁንም ቢሆን በደቡብ አፍሪካ ያለው ሁኔታ እጅግ አሳሳቢ በሚባል ደረጃ ላይ እንደሚገኝም በርካቶች እየተናገሩ ናቸው። በዚያ የሚኖሩ በርካታ ኢትዮጵያውያን ራሳቸውን በማስታጠቅ ቤትና ንብረታቸውን እየጠበቁ እንደሚገኙም በማህበራዊ ሚዲያ የሚወጡ መረጃዎች እያመላከቱ ነው። ከፍተኛው የደህንነት አዛዥ በድንገት ከስልጣን ተነስተው ወደ እስር መወሰዳቸው ተሰማ። በትግራይ ክልል በደብረጽዮን ገብረ ሚካኤል በሚመራው ህወሓት ውስጥ ቁልፍ ወታደራዊና የደህንነት አመራር የነበሩት ኮሎኔል ተወልደ ገብረትንሳይ ከስልጣን ተነስተው የቁም እስረኛ መደረጋቸውን የሚያመላክቱ መረጃዎችም ወጥቷል። ኮሎኔሉ ከኃላፊነታቸው የተነሱት ለ4 ኪሎ ማለትም ለፌዴራል መንግስት መረጃ አሳልፈው ይሰጣሉ በሚል በነ ደብረጽዮን ጥርጣሬ መሆኑ ተጠቁሟል። በተጨማሪም ከፋኖ መሪ ዘመነ ካሴር ጋር በነበራቸው ግንኙነትና በህገወጥ የወርቅ ንግድ ተሳትፎ እንደሚታሙም መረጃዎች ጠቁመዋል። በዚህ ሰዓት መኪናቸው ተቀምቶና ጠባቂዎቻቸው ተነስተው ከቤት እንዳይወጡ ተደርጓል የሚሉ መረጃዎችም ከወደ ትግራይ ወጥቷል። የመከላከያ ሰራዊት ትግራይን በአራት አቅጣጫ በሜካናይዝድ ጦር መክበቡም ተሰምቷል። አሁን ህወሓት ተጨንቋልም እየተባለ ነው። በተለይም ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ምስራቃዊ ትግራይ እየተንቀሳቀሰ መሆኑ የተረጋገጠ ሲሆን ውጥረቱ ከመቼውም ጊዜ በላይ ከጫፍ የደረሰበት ሁኔታን ተፈጥሯል። የህወሓት አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖ የፌዴራል መንግስት በድሮን ጥቃትና ወታደራዊ እንቅስቃሴ ስብሰባዎቻቸውን ለማወቅ እየሞከረ ነው ሲሉ ተናግሯል። ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ህወሓት ከፌዴራል መንግስት ጋር ለመነጋገር ወደ አዲስ አበባ የመሄድ ፍላጎት እንደሌለው በይፋ አንስቷል። ማንኛውም ድርድር ቢኖር እንኳን ከኢትዮጵያ ውጪ መደረግ እንዳለበትም ነው ያሳሰቡት። በተጨማሪም አሜሪካ በህወሓት አመራሮች ላይ የጣለችው የቪዛ እገዳ አስመልክተው ሲናገሩ ቡድኑ በመርሆቹ ላይ እንደማይደራደርና ማስፈራሪያው እንደማይሰራ አንስቷል። የትግራይ ክልል ፖሊስ ኮሚሽን ወጣቶች ክልሉን ጥለው እንዳይወጡ ጥብቅ ቁጥጥር እንዲያደርግም ትዕዛዝ ሰጥቷል። የክልሉ ፖሊስ አዛዥ ሄድጎ ስዩም ወጣቱ ክልሉን ለቆ እየወጣ ያለው በውስጣዊና በውጭ ጠላቶች ሴራ ነው ቢሉም ምንጮቹ ግን ህወሓት ለውትድርና የሚፈልገውን ወጣት ማግኘት ባለመቻሉ ወጣቱን ለመልቀም ሲል መንገዶችን እየዘጋ ነውም ብለዋል። እናም በዚህ ሰዓት በትግራይ ያለው ሁኔታ እጅግ አስከፊ ደረጃ ላይ እንደደረሰም ታውቋል። ወደ መጨረሻውና ወሳኙ መረጃችን እንሻገራለን። በብልጽግና ፓርቲ አመራሮች ስብሰባ የህገ መንግስት የፌዴራል አወቃቀርና የመሬት ፖሊሲ ዙሪያ ወሳኝ ውሳኔዎች መተላለፉ ተሰምቷል። በአዳማ ከተማ እየተደረገ ባለው የብልጽግና ፓርቲ የስራ አስፈጻሚና የማዕከላዊ ኮሚቴ አመራሮች ስብሰባ ከሀገሪቱ የፖለቲካ አወቃቀር፣ የፌዴራል ስርዓት፣ የመሬት ባለቤትነትና የህገ መንግስት ማሻሻያ ጋር የተያያዙ ወሳኝ ጉዳዮች መነሳታቸው መረጃዎች አመላክተዋል። ከተለያዩ ምንጮች እየተሰራጩ ባለው መረጃ መሰረት
በውይይቱ የተነሱት ዋና ሐሳቦች መካከል አሁን ያለው የብሔር ተኮር የፌዴራል አወቃቀር ተሻሽሎ በጂኦግራፊና በኢኮኖሚያዊ መስፈርቶች ላይ የተመሰረተ አዲስ የክልል አወቃቀር እንዲፈጠር፣ ሀገሪቱ ከፓርላማዊ ስርዓት ወደ ፕሬዝዳንታዊ የአስተዳደር ስርዓት እንድትሻገር፣ አዲስ አበባና ድሬዳዋ ራሳቸውን የቻሉ የፌዴራል ክፍሎች እንዲሆኑ፣ የመሬት ባለቤትነት ወደ ግል ይዞታ እንዲሸጋገር፣ የሀገሪቱ ህገ መንግስት ሙሉ በሙሉ እንዲከለስ የሚሉ ሐሳቦች በስፋት ለውይይት መቅረባቸውም ሰምቷል። ምንጮች እንደሚሉት እነዚህ ነጥቦች በማዕከላዊ ኮሚቴ ውስጥ የተወሰነ ተቃውሞ ቢያጋጥማቸውም በመጨረሻ በአብላጫ ድጋፍ እንዲቀጥሉ መጽደቃቸው ታውቋል። ሆኖም እስከዚህ ሰዓት ድረስ የብልጽግና ፓርቲም ሆነ ሌላ የመንግስት ተቋም በእነዚህ ጉዳዮች ዙሪያ ይፋዊ መግለጫን አልሰጠም። በመሆኑም የተሰራጩት መረጃዎች ገለልተኛ ማረጋገጫ እስኪያገኙ ድረስ እንደ ያልተረጋገጡ ሪፖርቶች መታየታቸው ተገቢ እንደሚሆንም ተነግሯል።